ኦልራይት እንዴት ናችሁ? አማን ነው? ሁሉ አማን እንደሆነ ተስፋ አደርጋለሁ ትላለህ። ዛሬ የምናወራው ስለ ጠንቋይ ስለሆነ ማለት ነው። ስገባ ግን እንደነሱ እያጓራው በገባ ደስ ይለኝ ነበር። ሞክሬ አልቻልኩበትም። ታውቃላችሁ ናችሁ እያልኩ በገባ ዛሬ ማለት ነው ስለምን እንደምናወራ ታውቃላችሁ? ስለዚች ቆንጅዬ ትላለህ። ስለዚች ቆንጅዬ ጠንቋይ ነች። እንግዲህ ጠንቋይ ያልኳት ግን እኔ አይደለሁም። የምር ራሷ ነች። ራሷን ጠንቋይ ያለች ያት ፊቷን ቆንጆ እኔ ጠንቋይ ሲባል ማለት ነው የሆነ ተጋጋጤ ተገጣቆር ምናምን ነው የሚመስለኝ። ታውቃላችሁ እቺ ግን ቆንጅዬ ነች። ግን ያው በፊልተር የጠራ ይሁን እውነተኛ መልኳ ግን አላውቀውም። ኤኒዌይስ እቺ ልጅ ማለት ነው ለምን ጠንቋይ እንደሆነች ነግራናለች ዛሬ ማለት ነው። ግን እሷን ከማየታችን በፊት ሰሞኑን እኔ ጋር ይሁን ወይስ ሁላችሁም ጋር እንትን በስቶብኛል እንትን እንዴት ብዬ እንደምገልጽላችሁ አልኩ። ይሄ ከራማ አውሊያ ምናምን የሚባሉ ነገሮች አሉ አይደለ? ሰዎች የሚያምኑባቸው ምናምን ነገር እና እነሱን የሚያስተዋውቁ ቲክቶክ በጣም በዛብኝ። አንዴ ብቻችን ልጅ አየኋትኝና ማለት ነው እንዴ ምንድነው ምናምን ብዬ አካውንት ውስጥ ገብቼ ቼክ ምናምን ካረኩ በኋላ ነፍር ይመጡልኝ። ላይክ ድሮ ጠንቋይ ምናምን በድብቅ ነበር እኛ የምናውቀው አይደለ? አሁን በፈጣጣው እንዴት እንናቃለን ምናምን ነው ሙዳቸው። ገባቸው እና ያስረዱናል። አሁን ለምሳሌ ከራማ አውሊያ ሌላ ምን ነበር ያሉት? ደግሞ አንድ ደግሞ አለች ወረመኛ ስም ያላት። ቆይ ብቻ እዚህ ላይ ሲላት ትሰማላችሁ እና ብቻ ያስረዳችሁ ምን እንደሆኑ ብቻ ሹፉልኝ። ቃሎ ወይንም አያንቱ። አዎ ቃሎ ወይም አያንቱ ምናምን ነገርኳችሁ። ድሮ ጥንቁልና በሻግ ነበር እኔ የሚመስለኝ ተደብቆ ምናምን ነበር ህዝቤ። ግን ሹፉቴ ወልይ የሚባለው አባባል ከአብ የተሰጠ የአብ መንፈስ ቅዱስ የጸረጸባቸው የአብ መለኮት የተገለጸባቸው ሲሆኑ የተሳሳተ አመለካከት የሚሰጡ ሴጣን። አስባችሁታል? ከራማ ምናምን ማን ነበር ያላት ስማ አልጠፋብኝም። አያንቱ ምናምን ከእግዚአብሔር የተሰጡ እንትኖች ናቸው፣ የፈጣሪ መንፈስ ናቸው ምናምን ብለው ሊሰክሱን ማለት ነው። አስባችሁታል? ሊሰክሱን ማለት ነው። ጅኒ ጋኔል የሚሉት ይሄ በእኛ ዘንዳ አይታወቅም። እነ ጂኒ ምናምን እነ ሴጣን አናቃቸውም። የኛ ለየት ያሉ ናቸው። ንጹህ ሰዎች ናቸው የዚህ ባለቤት እንጂ እኛን የሚመለከት ሳይሆን ሴጣን የያዘው ሰው እኛ ጋር ይለቃል፣ የታመመን ይሽርበታል እንጂ ጠንቋይ የሚባለው በሰው ላይ ጠንቅ የሚውል አስማተኛ፣ ሟርተኛ፣ መተተኛ የአንዱን እድል አስሮ የአንዱን እድል ወደ አንዱ የሚያስተላልፍ ሰላቢ የሚባለው ያ ጠንቋይ ነው እንጂ አያንቱ ወይንም ዋቄፈና ባለከራማ የሚባለው ቃሉ የሚባለው ይሄንን የሚፈታ እንጂ እንደዚህ አይነት አስነዋሪ ስራ የሚሰራ አይደለም። ይሄንን በግልጽ መታወቅ ይኖርበታል። ጨዋታው ገባችሁ አይደለ? ላይክ ጥንቁልና፣ ጂኒ፣ ሰላቢ ምናምን ሌላ ነገር ነው። አያንቱ፣ ከራማ ስማቸው ለብሎ ይጣ ሌላም ስም ጠርቷል። እነሱ ደግሞ ሌላ ናቸው። አንገናኝም፣ ከነዛ ጋር ግንኙነት የለንም ነው። ገባችሁ? እና ሰሞኑን ነፍ በቃ እኔ አንዴ ብቻ የሷን ያልኳችሁ የዚችን የቆንጅዬ ልጅ ቪዲዮ በኋላ የምንመጣበትን ለምን ጠንቋይ እንደሆነች ምትነግረን ቪዲዮ እሱም ብቻ ስላየው የዚች ልጅን ማለት ነው። ገባችሁ አይደለ? ላይክ ነፍ ነው ይመጣልኝ። በቃ እንደዚህ ኑ ከራማ ኑ እኛ ጋር አለ ዱዓ ይደረግላችኋል ምናምን የሚል እና ላይካቸውን ኮሜንታቸው ምናምን ስታዩ ለካ ህዝቤ እንዳለ ጠንቋይ ማለት ላይክ እስኪ አስረዱኝ። እኔ ከተሳሳትኩ ሜቢ ተሳስቼ ሊሆን ይችላል። እስኪ አስረዱኝ። እነ ጠንቋይ እነ ምናምን እነ ከራማ ይለያያሉ አላ? ለእኔ ግን ያው ናቸው። ከአንድ ፈጣሪ ውጭ ከጠየክ ሌላን ነገር እርዳታ ያው ጠንቆልና ነው ብዬ ነው ማስበው። ገባችኋል? ያስረዱናል። ገና ስሙልኝ። እዚህ ጋር ደግሞ ሲያስረዳን ማለት ነው ስለ አድባር አመጣጥና አሰያየም። ይሄ ደግሞ ስለ አድባር ምናምን ነው። እንግዲህ አድባር ማለት ይሄ ዛፍ ላይ ግንቦት ላይ ዛፍ ላይ ምናምን ቅቤ የሚቀቡትም ማለት ነው። ፋንድሻ ምናምን የሚያፈሉትን የተሳሳተ አስተምሮና አመለካከት ላላችሁ ትክክለኛውን አስተምሮ እንደሚከተለው ገለጻ አደርግላችኋለሁ። የአድባር ሊገልጽልን ነው እንግዲህ። እሺ አምልኮ በቀጥታ ከሐናና ከማርያም ጋር የተያዘ ከሐናና ከማርያም ጋር አረታው ሆኖ
እናገኘዋለን። ይህም ማለት ሐና ማርያምን የወለደቻት ከዛፍ ስር ስለሆነ የግንቦት ልደታን ሕዝብ ተሰባስቦ በአካባቢው በተመረጠ ትልቅ ዛፍ ስር ያከብረዋል። ጥያቄ ያለኝ ትላለህ፣ ግን ሁሉም ዛፍ ላይ ያከብረዋለሽ እንበላና የማርያም እናት ነች። እሷ ማርያምን የወለደቻት ዛፍ ስር ስለሆነ አለ ለዛ ነው ሄደን ዛፍ ስር የምናከብረው። እሺ፣ ግን እኛ ስናውቀው ሐና ዛፍን ላይክ ፋንዲሻ ምናምን አድርገው ቡና አድርገው ለዛኛው ለአውሊያውኑ ለምኑ አያቀርቡለትም እንዲበላ። ገባቸው አይደለ? እስከምናውቀው አላደረጉም። እስኪ አስራ ብቻ ቀጥልሽ። ለእምነቱ የተሰባሰበው ሕዝብ ለዛሬ ዓመት ካደረስከኝ ይሄን ይዤ እቀርባለሁ እያለ ማንን ነው የዛሬ ዓመት ካደረስከ የሚሉት? ፈጣሪ ወይ አላህን ወይ እግዚአብሔርን ነው ወይስ የሆነ ከራማ አይሮን ነው? ዋጠፋ ከራማ ምን ማለት ነው? ያው ጴንጤዎች ይቅር በለኝ ብቻ ጴንጤዎችን ማስገባት አልፈልግም፣ ግን ተው ጴንጤዎች በኋላ እንመለሳለን። ይሄ መንፈስ የሚሉት ነገር አለ አይደለ? መንፈስ ነው ምናምን። ከራማም እንደዛ አይነት ነገር ነው። ገባችኋ? ስለት ያደርጋል። በተሳለውም መሰረት ስለቱ ሲሞላለት ያንን ስለት በዓመቱ ይዞ ይመጣል። ከብትም ተሆነ በግም ተሆነ የተሳለው ያ እዛ ቦታ ይታረድና ይበላል። ቅቤም፣ ሽቶም፣ ሻማም፣ ዕጣንም ሁሉንም እየተሳሉ ይዞ ይመጣሉ። ይዞ የመጡትን እዛ ቦታ ላይ መስዋዕትን ያቀርባሉ። ለማን ነው መስዋዕትነቱን የሚያቀርቡት? የእኛ ጥያቄ እኮ እሱ ነው ጋሺ፣ የእኛ ጥያቄ እሱ ነው። ለማን ነው መስዋዕቱ የሚቀርበው ነው። ገባቸዋል? ያመሰግናሉ፣ ይመራረቃሉ። ቅቤ ዛፍ ትቀባላችሁ ለሚለው ያ ስለቱ የሞላለት ሰው ለምልክት እዛ ዛፍ ላይ ሞልቶልኛል፣ የዛሬ ዓመት ተስዬ ደርሶልኛል ብሎ ሙዳ ያደርጋል። አይመስለኝም ትላለህ። አይመስለኝም። ቅቤ የሚቀቡት ለዛ ነው። አይመስለኝም። ሌላ የባዕድ አምልኮ ምንም የሚካሄድበት የለም። ሐቁ ይሄ ሆኖ ጥቁር ፍየል ያርዳሉ፣ ጥቁር በግ ያርዳሉ፣ ዶሮ እንዲህ ያደርጋሉ የሚለው አስተምሮ ጭራሽ ከአድባር ጋር የሚገናኝም የሚሄድም አይደለም። ለዚህ እንኳን መልስ አለኝ። እዚሁ ቪዲዮ ላይ አሳያችኋለሁ። ጠብቁኝ። በኋላ ዶሮ እንዲ አናርድም ምናምን ብሏል። የጦስ ዶሮ ምናምን የሚባለው አናርድም ብለዋል። አሳያችኋለሁ። እዚሁ ቪዲዮ ላይ ያለ ቪዲዮዎች ይሄን የሚሉ ግለሰቦችም ሆኑ የእምነት አስተምሮ እናራምዳለን የሚሉም የተሳሳተ አመለካከትና ለማጥላላት ብለው አግባብ የሌለውን አስተምሮ የሚሰጡ ናቸው። እሺ ይሄን እንቀበልሽ። ባንቀበለውም ሰማ ነው ብቻ። እኛ ሌላ ነገር የለም። ቅቤ የምንቀባው ዝም ብለን ነው። መስዋዕት የምናቀርበውም ዝም ብለን ነው። ብቻ ገባችሁ ጨዋታው አይደለ? አሁን ላሳያችሁ። ምን እንደማሳያችሁ ታውቃላችሁ? እንዴት ዶሮ አናርድም ምናምን ብለዋል አይደለ? ሹፉልኝ፣ እዚች ጋር ላሳያችሁ። አሁን እነዚህ ልጆች በነገራችን ላይ እንትን ናቸው፣ ጴንጤ ነገር ናቸው። አሁን ማሳያችሁ እነዚህ ልጆች ጠንቋይ ቤት ሄደው ነው። ጴንጤዎች ናቸው። ሊሰብኩ ይሁን ሊጣሉ ይሁን አላውቅም። ጠንቋይ ቤት ሄደው ዶሮ ምናምን ሲታረድ እንዴት እንደሚያሳይ ላሳያችሁ። ይሁት አሁን የሚታሰር ነው። ቤቱ ጋር ስትገቡ የሚታሰር ነው። ገባችሁ? አስራችሁ ምን እንደሚያስሩ አላውቅም። ብቻ አስረው የሚገቡበት ነው። ይሄ የምትመለከቱት ጣዖት አምልኮ ውስጥ መጥቶ ጠንቋዩ ጋር መጥቶ ሰው እንዲሞት አያችሁ። ነፌ ታሰረ ነገር። አረ ቢስሚላህ ይታስሯል። በገመድ ታስሯል እኮ ሰው ነፍሱ ትዳሩ አያችሁ እንዳለ ዛፉ ምናምን ሁላ ታስሯል። ያሰሩ ሰዎች እዛ ያስራሉ። አሁን ሲገቡ ያቸው ዶሮዎችን እንዴት እንደሚያረጓቸው እኔም አሳሪውን እያሰርኩ እዛው አስሪ ያለው አሳሪው ይታሰር። ከዚያ ደግሞ ለማስገደል የፈለጉትን ሰው እዚሁ ወደ ውስጥ ገባ ብሎ ብዙ ሰዎች አሉ። እዛ ይሞት ብሎ ተጠርቶ ያልመጣ እነርሱ ለማስገደል የፈለጉት ሰው ተጠርቶ ያልመጣ ሰው ኳላዊት በዶሮ እያረዱ እየጣሉ ነው። በተለይ አርዶ ራሱ በስርዓቱ አይደለም
አርደው ይጥሏቸዋል። ገባችሁ? አይሹፉልኝ ከጀርባው በደንብ ደግሞ ያሳየናል። ሮዝ ገብ ይሞት ይደረጋል። እንዲሞት የሚደረገው እዛ ባለበት በቤቱ ሆኖ እንዲሞት እዚህ ዶሮ ያርዱታል። ዶሮ ትንሽ ቆርጦ ከጣሉ በኋላ ዶሮ እየተሰቃየ አያቸዋ ከጀርባ በራሱ ጊዜ ይሞታል ማለት ነው። እዩዋቸው እነዚህ በዚህ ይኸውልኝ ከጀርባ ዶሮ ከጀርባ ይኸውልኝ እንዳለ እያረዱ ይጥሏቸዋል። ውስጡ ላይ ይጥላሉ። ከዛ ዶሮ አሁን ነጭ ዶሮ እዚህ ሲንፈራፈር እያያችሁ ነው። ጥቁር ዶሮ ይኸው ቆርጦ ሲንፈራፈር እያያችሁ ነው። ዶሮቹ ይሄ ይገደላል፣ ይሞታል፣ እንደዚሁ ያለበት ይሞታል ብሎ የእርግማንን ቃል በሰው ላይ ያደርጋል። ነፍ ዶሮ ነው ግን ካያችሁት፣ ይሁ ነፍ ዶሮ አንገቱ ተቃልቶ እንዳለ ደግሞ በስቃይ ነው የሚገሏቸው። አይ ቲንክ ሰይጣኑ እንዲሰቃዩ ይፈልጋል መሰለኝ ዶሮዎቹ። እንግዲህ ይህንን ህዝብ ነፃ የሚያወጣው መንግስትም አይደለም፣ ሸክ እያደረጉ መጣል የሚያወጣው ኢኮኖሚም አይደለም፣ ልማትም አይደለም። ይህንን ህዝብ የሚያወጣው ነፃ የሚያወጣው ወንጌል ነው፣ ጌታ ነው፣ እግዚአብሔር ነው። እግዚአብሔር ይህንን ሰው ስለ ምክሩ እናመሰግናለን። ግን ዶሮዎቹን ያቸው ነፍ ዶሮ ነው፣ ታርዶ ይጣላል። ገባችሁ አይደለ? ለማሳወቅ በቦታው ተገኝተን ለተለያዩ ሰዎች የወንጌልን ያስፈራል። ግን እንግዲህ ብዙ መስዋዕት ነው የሚከፍሉት። ከ5000 ብር በላይ ትራንስፖርት ከፍለው ከሩቅ ቦታ ወደዚህ ይመጣሉ። ይሄ ለአካባቢውም ለኢትዮጵያም በጣም መርገም ነው። እግዚአብሔር እውነት ይሄንን ተመልክቶ ይሄንን ጣዖት አምልኮ አያቸዋ ዶሮች እዛ ዶሮ አናርድ ምናምን ይላሉ። ግን ያው እዚሁ ቪዲዮ ላይ ያው ሌላም ላሳያችሁ እዚሁ ሲጠነቁል ዶሮ ላይ ያሽከረክሩ ሾፋችሁ። እነዚህ ደግሞ ደብተራ የሚባሉት ናቸው። ዶሮ ላይክ እንደዚህ በአንተ ስም ዶሮ ያሽከረክሩና ይጥላሉ ምናምን። ከዛ ያንተ ነገር ሄደ ምናምን ማጥፎ ነገር ምናምን መሰለኝ ጨዋታው። መንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምጽአበስ። እኔ እኮ ግን የሚገርመኝ የፈጣሪን ስም የሚጠሩት ነገር እኮ በጣም ግርም የሚለኝ። ጠንቋዩም ደብተራውም ከራማባዩም አውሊያውም ሁሉም የፈጣሪን ስም ይጠራል። ታውቃላችሁ? ምሳበጅ ለዘሳቦም አቅርቦም ጉማሪዎስ ንጉሶም ለታዘዙ ይምርቆም። ምን እየደገመ እንደሆነ አላውቅም። ይኸው ዶሮ አለ፣ የሆነ የታሸገ እንትን አለ፣ እዚች ጋር በቀይ ነገር የታሸገ ነገር አለ፣ ዳቦ አለ፣ ዕጣን ተባረክ ድንዶም ነው ኩልከሙ ሰራዊት አጋንንት በስመ አብ በስመ ወልድ በስመ መንፈስ ቅዱስ በስመ ሰለስቱ አካላት ዋህዱ መለኮት ናቢ ንጉሠ ሰይጣን ሳጥናኤል ኖን ቀመር የለዘ ጸሐፊያን በልጅነቴ በአንተና በእኔ ድፍንድሮ ዛው ሳይኮል በዳቢሎስ ወዝረ ይስተወከናኒ ከጆኑ ማና ክነፋክነፍ በመንፈስ አጋንንት በለው ትላለህ። እንግዲህ እዚሁ ተዋረዱ ማለት ነው። ዶሮ ምናምን አናርድም ምናምን ያሉት ማለት ነው። ሌላው ግን የሚገርመኝ ደግሞ የሚያስፈሩ ሪቹዋሎች አላቸው። ሪቹዋል ምናምን የሚሉት ነገር እንዴት እንደሚያስፈራኝ ሹፉልኝ። አሁን እነዚህ ለምሳሌ ያው ቃልቻው ጋር ነው መሰለኝ፣ ያ ቃልቻ ነው። ይሄ ነው ቃልቻ፣ ይሄ ነው መሰለኝ ምንጽር ያደረገው ማለት ነው። ገና እሱ ሲመጣ ነው ብለው የሚወድቁት። ወጣት ነው ግን ታውቃላችሁ። ኧረ እቺ ነች ዋናዋ። ኧረ ተሳስቼ ነው እቺ ነች። ወይኔ ሹፋት ተሳስቼ ነው እቺ ነች። ፊቷን ተሸፍና ነው ለምትንቀሳቀሰው። አላላላላ ይባልላታል እንግዲህ አላላላላ ሲያስፈራ ግን። እሺ ሌላ ላሳያችሁ። እንደዚህ እንግዲህ ሪቹዋላቸው በጣም የሚያስፈራኝ ነገሮች እነዚህ ናቸው። እነዚህ ደግሞ ማለት ነው የሆነ ሄደው ነው የሆነ ቦታ ላይ እንደዚህ የሆነ ከራማ አውሊያ የሚባል ቦታ ሄደው እንዲሁ የሚጮሁ ናቸው። ገባችኋ? የእነዚህ ደግሞ ይለያል። ሌላው ግን በጣም የገረመኝ ነገር አብዛኛው ቦታ ላይ ሴቶች ናቸው። ለምን እንደሆነ አላውቅም። አብዛኛው እንዲጣንቋይ ምናምን ላይ ያው አሳያቸዋለሁ። አሁን እዚህ ቪዲዮ ላይ አብዛኞቹ ሴቶች ናቸው። ይቀወጣል።
ይተቃቀፋሉ። ምንድነው ተቃቅፈው ምናምን እንዲሚሆኑ? እኔ ግን የሚገርም ቆይ ላይክ እንትኑ ሰይጣኑ ወይም ደግሞ አውሊያው ብቻ የፈለጉትን ስም ይስጡት እሱ ነገር እንዲህ ሲጨፈርለት ሲዘፈርለት ምናምን ይወጣል መሰለኛ። ለሱ ነው መሰለኝ እሱን ኢንቮክ ለማድረግ አይደለ እንዲመጣ መሰለኛ የሚጨፈረው ምናምን ነገር። ደግሞ ህፃኖች አሉ ካያቸዋቸው መሀል ላይ ማለት ነው። ኦ ማይ ጋድ አንዳንዴ እኮ አለመው ይሄ እኮ የሚያስቅ ነገር አይደለም፣ እውነት ስናወራ አይደለ። እንዲሁም በጣም ያሳፍራል፣ ያሳዝናል እንደዚህ አይነት ነገር መኖሩ እኛ ሀገር። ገና ዛፍ ደግሞ ቅቤ አንቀባ ምናምን ብለዋል። ቅድም ሾፉልኝ እንግዲህ ከውስጥ ያለው አረንጓዴ ቢጫ ቀይ ነው። አያችሁ ይሁት ከውስጥ ያለው ቆይ አንዴ ላሳያችሁ። ከውስጥ ያለው አረንጓዴ ቢጫ ቀይ ነው። አያችሁታ አሁን ያለው መንግስት ማለት ነው አረንጓዴ ቢጫ ቀይን ስለማይወደው ይሸፍኑታል በዛኛው በአባገዳ ባንዲራ። ሾፋችሁልኛ እነሱ ራሱ ባንዲራውን በቃ በሻግ ነው የሚጠቀሙት። ሻግ አድርገው ደበቁት። ይኸውላ መስዋዕት ይዘው የመጡት ይኸው ዳቦ ቡናው ቂቤው ምናምን ከዛፉ ታች ተቀምጧል። መንግስት እንዳይቆጣቸው ማለት ነው። አሁን ያለው መንግስት እንዳይቆጣቸው የኢትዮጵያን ባንዲራ በአባገዳ ባንዲራ ደብቀውታል። ቆይ ቀጣይ ክፍል እዚህ ጋር እዚሁ ላይ ደግሞ ሲያጓሩ ሹፉልኝ ይውልኝ እየዞሩት ነው የሚያጓሩት። ይሄ እንኳን ቢሾፍቱ ላይ ነው፣ እዚሁ ኢሬቻ የሚከበርበት ቦታ ላይ ነው። እየዞሩ ይስሙታል ምናምን ነገር ገባችኋ? ኦ ማይ ጋድ አንድ የመጨረሻ ላሳያችሁ ሹፉልኝ። ይሄ ደግሞ ጠንቋይ ቤቱ ነው። ቤቱን እንድታዩት ነው እንዴት የሚዘገንን እንደሆነ ቤቱን እንድታዩት ነው። ጭንቀት ይጨንቃል ራሱ። ይዩትማስ ዳርዳራቸውን ይዘው ይሄ እንኳን ያው ባንዲራውን አልሸፈነው የኢትዮጵያን ባንዲራ ቤት ውስጥ ስለሆነ አልሸፈነው። መንግስት ካየው ማለት ነው አይሰማውም። ገባችኋ? ይዩልኝ ይሄን ጠንቋይ ደግሞ አሳያችኋለሁ። ምን አይነት ጠንቋይ እንደሆነ የዚህ ቤቱ ጠንቋይ ማለት ነው። ተከናንበው ምናምን ሲጋራ አለ። ይኸው ለስጦታ ያመጡት ዣንጥላ፣ ዳቦ፣ ምንጣፍ፣ ሳር፣ ቡና የሌለ ነገር የለም። ግን ሁላም ተከናንባ በቃ ደቅ ብላ ዶዋን ታደርጋለች። ሽፉልኝ ድምፁ ግን የለም። ድምፁ የት ሄዶ ነው? እናታችሁ ድምፅ ነበረው ጠፋብኝ። ተከናንበዋሉ ምናምን ድቤ ምናምን አላቸው። ቆይ በድምፁ ላሳያችሁ። በድምፅ ያለው ነበረኩ የታረኩት ይሄም እዛው ቤት ውስጥ ነው። እዛው ጠንቋይ ቤት ውስጥ ነው እየጨፈሩ። ዘፈኑ ግን የት ሄደ? የሚጨፍሩበት ዘፈን ነበር ታውቃላችሁ፣ ጠፋብኝ ነገር። ኦኬ ቆይ ላሳያችሁ ዘፈናቸውን ማሲው። አሁን ያያችሁት ቤት ማለት ነው። አሁን ድምፅ የሌለው ምናምን ያልኳችሁ ቪዲዮ ማለት ነው። ጠንቋዩ ይኸውና እዩልኝ። ይሄ ነው የሚያስጨፍራቸው። ሾፋችሁልኝ ሲጋራውን እየነፋ ማለት ነው። አያየ ይላቸዋል። እዩልኝ ከኋላው የገብርኤሉን የምናምን ስዕል አለ። እሱ ሽሊላ ምናምን ይላል። እስኒኮ እስልምናም ክርስትናም ሁሉም ጋር ያሉት ይቀበሉታል። ሲጋራውን እየነፋ ነው የሚያወጣው ደግሞ
ሽሊላ ያ ጌታ ሽሊላ እኮ የእስላም ነው። ኦ ማይ ግድነስ ደግሞ ሲጋራ አያያዙ ምናምን አራዳ ነው። ደግሞ እኮ ነው የሚገርመኝ ራሱን ነው የሚቀርጸው። ገባችኋ? ካሜራው እንደዚህ ይዛ ራሱን እየቀረጸ ነው። ለቲክቶክ አድቨርታይዚንግ መሆኑ ነው። ገባችኋ? ቅድም እንደነገርኳችሁ ቲክቶክ ላይ አንዴ ብቻ የሆነ ቪዲዮ ስላየው ከዛ ላይ ነፍን ይመጣልኝ። አሁን ይሄ ትንሽ ነው ያመጣውላችሁ። በነገራችን ላይ ነፍን ይመጣልኝ። በቃ እንትና ሀድራ እንትና ምናምን ደግሞ ወጣቶች ቀሽት ልጆች ምናምን ማለት ነው። እስኪ ትርጉሙን የምታውቁ ንገሩኝ። እስኪ ምንድን ነው ያለው? በነገራችን ላይ ስለ እንትን ካወራን አይቀር ስለ ዘፈናቸው ካወራን አይቀር ዘፈናቸው ሀት ነው። በነገራችን ላይ ሀት ነው ስላ ማድነቂ አይደለም። እንዴት ልግለጽ? ዘፈናቸው ብቻ ያስጨፍራል። በሱ ልግለጽላችሁ። አሁን ይኸውልኝ፣ አሁን እየሄዱ ነው ወደሚሄዱበት ወደ ጠንቋዩ ጋር። እነሱ ከራማ ይበሉት ምናምን ብቻ እየሄዱ መኪና ውስጥ እንዴት እንደሚሸካሽኩት ሹፉልኝ። ኮፍያ ያደረገውን ብቻ ይኸውልኝ፣ ኮፍያ ያደረገውን ሰውዬ እንዴት ንሽጥ ብሎት አንደሚ ከሱ ኮፍያ ካደረገው ሰውዬ ኋላ ያለችዋንም ይላል። ጠብቁ ሚለው ይመጣል። እሱ ነው የሚያስጨፍረው። በነገራችን ላይ እነዚህ አሁን ወጣቶቹ ጮች ናቸው። አስባችሁታል? እነዚህ ራሱ እንደዚህ ማድረጋቸው ይከብዳል። እኔ የሚመቸኝ የሚሉት ነው ይባባላሉ። እነዚህን እነዚህን ይህን ያክል ካየናቸው ይበቃል። በላችን ላይ ልንገራችሁ አሁን እነዚህ ማለት ነው እንትን ላይ ናቸው። ቲክቶክ ላይ ራሱ ተጀምሯል ነው የምላችሁ። ቲክቶክ ላይ ሲጨፍሩለት ለከራሞ ሹፉልኝ፣ በእናታችሁ ሹፉልኝ። እንዴት እንደምታስነካው ይውልኝ። ደከማቱላ እኮ ጨፍራ ያው ከታችን ነው የሚያስነካው አለ። ከልባቸው ነው ግን የሚጨፍሩት።
እኔ እኮ የሚገርምኝ ከልቧ ያ የምትለው ነገር እኮ ነው። ገባችኋ? ኦ ማይ ጋድ። ኤኒዌይስ እንደዚህ በድንገት ተነስተን ወደ ሌሎቹ ሄድን እንጂ ማለት ነው ዋና ዓላማ ይህን ቪዲዮን የጀመርኩበት ስለ ቆንጅየዋ ጠንቋይ እንዴት ቆንጆ እንደሆነች አይሚን እንዴት ቆንጆ አላልኩም፣ እንዴት ጠንቋይ እንደሆነች በአጋጣሚ ነው ጠንቋይ የሆነችው ነገር እንዴት እንደሆነች ትንገረን በእናታችሁ። ሹፉልኝ በየኮመንቱ በየምኑ ማስጠንቀቂያ። ቆንጅዬ ያልኩት ያው ፊልተር ለውጧችሁን እሷ ቆንጆቱን አላቅም፣ ያው አላቅም ብቻ ስታይ ግን ቆንጆ ነች። እዚህ ላይ በየምኑ ጠንቋይ የምትሉ ሰዎች እንዴት ጠንቋይ እንደሆንኩ ማወቅ ትፈልጋላችሁ? አዎ የምር አዎ ልንገራችሁ። አዎ ዳመጥ ዝግጁ ከሆናችሁ ነው። አዎ ዘም ያለ ስለሆነ ነገር አታርዝሚያ። ምንድነው ነገር የምታረዝመው? እቺ ደግሞ ታሪኩ በዛውም ለእናንተ ሊጠቅማችሁ ይችላል። የሆነ ጊዜ ሁሉንም ሞከርኩት። ያው ስቶሪ ታይም ከተባለ ረጅም የህይወት ታሪኬን በስቶሪ ታይም መልኩ ላቀርብላችሁ ሞክራለሁ። ግን ይችኛውን ፓርት የጥንቆላውን ፓርት ላውራችሁ። ምን መሰላችሁ? ሁሉንም ስራ ሞከርኩ። የፀጉር ቤት ሙያ ነበረኝ፣ የጥፍር ባለሙያ ነበርኩኝ፣ ሜካፕ አርቲስት ነበርኩኝ። ሞከርኩ ከልጅ ጋር ልጅ ለማሳደግ ሞከርኩ፣ ጣርኩኝ። ነገሮች ሁሉም ቢያሉ ተፍጨረጨርኩ። ራሴን ለማሳደግ ሞከርኩ፣ ከዛ ልጄን ለማሳደግ ሞከርኩ፣ አልሆነም። ከዛ በጣም ከአቅሜ በላይ ሆኖ ሰው እንኳን አልነበረኝም የማወራው። ሌላ የቲክቶክ አካውንት ነበረኝና ድንገት ይሄን ቪዲዮ ቀርጬ ፖስትኩ። አያችሁት? ከእግዚአብሔር ጋር በማወራበት ሰዓት ካልታያቸው ቸግሮኛል ምናምን ነገር ነው። እግዚአብሔርን ወይ ድረስልኝ ወይ ላጠ ሄድብሃለሁ ስትለው ነው። ገባችኋ? አስባችኋል? ከእግዚአብሔር ጋር ስትያያዙልህ ወይ ድረስልኝ ወይ ደግሞ ጠንቋይ ሆናለሁ ስትሉ ብቻ ስሟት። እግዚአብሔር ሆይ አትሰማም ወይ? ያለ እናት አባት ፈጥረኸኝ እንደዚህ አርገኸኝ ለብቻዬ እንደዚህ ሆኜ ወይ ክፉ አይደለው ባልኩበት ሰዓት በዚህ ሰዓት እግዚአብሔር ዝም አለ። እንዳለህና እንደሌለህ ለማወቅ የመጨረሻ ውሳኔ ነው ብዬ ከእግዚአብሔር ጋር የመጨረሻ ውይይት አደረኩኝ። ሰው እኮ ድፍረቱ እንዲያው ፈጣሪን ተዳፍራ አስቧል። መኖርና አለመኖርን አሳየኝ ያለበለዚያ ክዳለሁ ስትሉ አስባችሁታል ይላችኋለሁ። በቃ የእውነት ካለህ እኔን ታኖረኛለህ ከነ ልጄ፣ ከሌለህ ደግሞ ራሴን ገላይንም ሽጬ ቢሆን ልጄን አሳድጋለሁ ብዬ ከነበርኩበት ሰፈር ወደ ዳር ወጣሁኝ። ቤት ተከራየሁ፣ አንድ ክፍል ቅናሽ። ልጄን የመንግስት ትምህርት ቤት አስገባሁ። በቃ ተስፋ የመቁረጥ አይነት ስሜት አለ አይደል? በጫት ውስጥ ራሴን ደበኩኛ። ጫት መቃም ጀመረች ያለው ግን ደስተኛ ነኝ። እግዚአብሔር ሆይ አምጣ የጫት ብር እያልኩ እብደት ይመስላል። አስባችሁታል? ጫት ምናምን የምትቀመው ከእግዚአብሔር ጋር እየተነጋገረች ነው። ልክ ብር ሲያንሳት ካሽ ሲያንሳት እግዚአብሔር ጫት መቀበበት ስጠኝ። አረ የሰው ድፍረት! አረ ለይተህ ምታ ይላል ያገሬ ሰው እኮ። ፈጣሪ ለይተህ ምታ። እኔ እንደዚህ አይነት ነገር የለውበትም። ለይተህ ምታ። በህይወታችሁ ማንም ከሌለ እሱ ነው የምታወሩት። ከዛ የዛኔ ላይቭ ላይ መሳደብ፣ በዛ በትልቁ አካውንት እየተሳደብኩኝ በቃ። ምክንያቱም እነዚህ ፖስቶችን ስፖስት አይዞሽ የት ነሽ ያለኝ የለም። ሁሉም አፉን አውጥተው አትሰሪም እንዴ እንዲያቲም እንዴ ነው የተባልኩት። እና ለዛ ህዝብ ንቀት ኖረኝና እየተሳደብኩኝ ላይቭ ላይ ቁጭ ብዬ ለእግዚአብሔርም የመጨረሻ እግዚአብሔርንም እንቅበታለሁ ያልኩበት ጊዜ ፈጣሪያችን ሆይ ለይተህ ምታ። ፈጣሪን ምንቅበት አላለችም። እሺ ህዝብ ናቂ ፈጣሪ። ኧረ ሰው ግን ድፍረቱ! እንዴት ከፈጣሪ ጋር ትደፋፈራላችሁ? ኦ ማይ ገርነስ። ያለና እንደሌላ አረጋግጬ ከሌለ ንቀዋለሁ፣ ካለ ደግሞ አለ ብዬ የተቀመጥኩበት ታይም ነበረ። እና መጨረሻውን እንድጨርስላችሁ ከፈለጋችሁ ፓርት 2 በሉኝ።
ፓርትቱን እኔ እነግራችኋለሁ፣ ችግር የለውም አለ። ያው እሺ ፓርት 3 ይዘን መተናል። ያው ስለ ጥንቁልን ነው። በነገራችን ላይ ጠንቋይ ማለት በጣም የሚያስጠላ ስም ነው። ትርጉሙ ጠንቋይ ማለት ክፉ የሚውል ጠንቅ የሚውል ማለት ነው። በሌላ አተረጓጎም ሲመስለኝ ደግሞ እንደዚህ እንዲህ ጠንቁሎ አይኔን ጠነቆልሽኝ ይላሉ፣ አወጣሽኝ እንደማለት ነው እና ከሆነ ነገር እንደማውጣትም ይወሰዳል። ቅር አይለኝም። ወደ ዋና ሀሳብ ያው ጠንቋይ ብትሉኝም ቅር አይለኝም ስላለች ነው እኔም የዚህ ቪዲዮ ርዕስ ቆንጅዬዋ ጠንቋይ አልክላችሁ። ቤት ስገባላችሁ ከዛ ለብቻዬ ወደ ዳር ወጣሁ እላችኋለሁ። ዳር ወጥቼ ልጄን መንግስት ትምህርት ቤት አስገባሁና አንተ ታውቃለህ አልኩኝ። በዚህ አጋጣሚ አንድ ነገር ልምከራችሁ። ከግርግር ውስጥ ብቸኝነት የምትፈሩት እናንተ አይደላችሁም። ለካ ብቸኝነትን እንድንፈራ የሚያደርገን ሰይጣን ነው። ለምን እንደሆነ ታውቃላችሁ? በብቸኝነት ውስጥ ፈጣሪ ስለሚሰራ ከእናንተ ጋር ውይይት አድርጎ እናንተን ነገራችሁን እንደሚሰራ ስለሚያውቅ። አንዳንድ ሰው እኮ ድፍረቱ ፈጣሪ ከኔ ጋር ውይይት አድርጎ ምናምን ይላል። ድፍረትሽ ብቻ ጠንቋይ ያስብልሻል። ሰይጣን በግርግር ነገራችሁን ማስመለጥ ስለሚፈልግ ብቻችሁ እንድትሆኑ አይፈልግም። ለዛ ነው ብቸኝነት የምትፈሩት። አብዛኞቻችሁ ብቸኝነት ትፈራላችሁ። አይ ቲንክ አይደል? ስለዚህ ብቸኛ መሆን የሰይጣን ነው ማለት ነው ወይስ የእግዚአብሔር ነው? አልገባኝ። ብቸኛ ከሆንሽ ከሰይጣን ጋር ነሽ ወይስ ከእግዚአብሔር ጋር ነሽ? አስረጅና ጀለሴ እና ለካ እግዚአብሔር ብቻዬን እንደሆን ፈልገው ነው። ከዛም አላቀው ሰፈር ጋር ተካተተኝ እላችኋለሁ። አላቅም። በነገራችን ላይ እግዚአብሔር ምናምን ስትል እንዳሰቧት እሷ ሶስቱም ላይ ያው ስለምታዩት ቀጥሎ ላይ ይገባቸዋል። ሙስሊምም ኦርቶዶክስም ጴንጤም ነበረች። ከሶስቱም ከዛ ወታ ነው ወደዚህ የገባቸው። አስባችሁታል? ከዚህ በወጣ ደግሞ ወዴት እንደምትገባ አላቅም። ከከራማ ወጣ ወዴት እንደምትሄድ አላቅም። እዚህ ብሄድ በዚህ ሰው አላቅም። ጫቴን ይዤ ቁጭ ሆና ላይቭ ላይ መሳደብ ጥርግ የጠረገኝን ሳይናገሩኝ አልናገርም። በዛ ላይ ስድብ አልችል ነበር። ስድብ ሁላ ያስቅ ነበር። ኮሜንታተሮች አይረዱ ስድብ እኮ አቺ ምናምን ይሉኝ ነበር ሲሰድቡኝ። የለህ እንደዛ አጥቼ እንደዛ ሆኜ እንደዛ ግራ ገብቶኝ እንደዛ ሐሳቤን የሚረዳኝ አጥቼ ሲንግል ማም ሆኜ ሐሳቤን ሼር ማረገው እንኳን ሰው ጠፍቶ ቲክቶክ ላይ ስወጣ የሰደበኝን ህዝብ መበቀል ፈለኩ አልኳችሁ። በቃ ማጥረግረግ ሪከርድ አድርገው እንደም እቺ ተሳዳቢ ባለጌ እንዲሉኝ ፈለኩ። ከዛ መጨረሻ ላይ ምን አረኩ መሰላችሁ? ስሳደብ ጫቴን ስበላ ከዛ የአይምሮዬ እየተከፋፈተ እንዳልኳችሁ እውቀቴ እየመጣ የሆነ የሚያወራኝ አንድ አካል እንዳለ ይሰማኛል። አሁን መጣሽልን ገባሻ? ስቅም ስሳደብ ጭንቅላቴ ተከፈታለች። እውነትም አንቺ ሸይጣን ጠንቋይ ነሽ። ሰው እንዴ ሲቅምና ሲሳደብ ጭንቅላቱ ይከፈታል። ከዛ የሆነ የሚያናግረኝ ነገር ወደ ጭንቅላቴ ገባችሁ? ጨዋታው እየመጣላችሁ ነው፣ እየገባችሁ ነው ትላል። እውቀቱን ከየት እንደማመጣው ምክሩን ከቃምኩ በኋላ መምከር ከዛ ረድ ተገርሚ ከቃምኩ በኋላ መምከር ስላልገባሽ እንጂ ሁሉም ሰው እኮ ከቃመ በኋላ ምንም ጠንቋይ ምናምን ከራማ እኮ አይደለም። ከቃመ በኋላ ሁሉም ሰው ይለፈልፋል፣ ያወይናል፣ ይመክራል። ገባሻ? በአንቺ አልተጀመረም ያለሽ እያሉ በተለይ ማታ ላይ ትላልቅ ሰዎች ላይቭ ላይ ይገኛሉ። ከስድቡ በኋላ ከመረቀንኩ በኋላ ስድብ ብቻ ካላረግም ወደ ምክሬ ነው የምገባው አልኳቸው። እመክራለሁ። በዛ ምክር ውስጥ ራሴን አነጻለሁ። ከመረቀንኩ በኋላ ደግሞ ማታ ላይ እጠጣለሁኝ እንጂ እጠጣለሁ መጠጣ ከዛ ያመመኝ ውስጤ መጠጣ ቁሚ የሆነ የሚያወራኝ አካል አለ። ሸይጣን ነው። ካልገባሽ የሚያወራሽ ሸይጣን ነው። አስተግፍሩላህ ተላል ወይ ከራማ ነው። እሺ ከራማው ነው በላውሊያው ወይ ከራማው ለአንቺ። እሺ ቀጥይ። መቼም እኔ ጋር መንፈስ ቅዱስ ያወራኛል ብዬ አላስብም። ለምን እንኳን ሰው ራሴን ራሱ ኃጢአተኛ በቃ ቆሻሻ አድርጌ የማስብ ሰው ነኝ። ከዛ መጨረሻ ላይ አዳሪን ደግሞ ያወራኛል፣ ስለሆነ ነገር ያስረዳኛል፣ ስለሆነ ነገር ብቻ። በዛ መሃል ያ የልጅነት ነገር የተገለጠ የሆነ ቦታ ከመሄዴ በፊት እማየው ነገር የሆነ ኦኬ ቆይ እዚህ ጋር አንድ ላስረዳችሁ። ፓርትቱ እዚህ ጋር ፓርትቱ ስለጠፋብኝ አላመጣሁትም። ፓርትቱ ላይ ስለ ልጅነቷ ትናገራለች። ልጅነቷ ምንድነው? የሆነ ሰው የሆነ ነገር ሊሆን ሲል ቀድማ ታያለች። እንደሷ ነው። እኔ አላልኩም፣ እሷ ነው ያለችው። የሆነ ቦታ ልትሄድ ስትል የምትሄድበትን ቦታ ቀድማ ታየዋለች፣ ምን እንዳለ ምናምን። እሷ ነው ያለችን። አሁን ገባቻ? ያው ስሙት፣ እንዲገባችሁ ነው የኔ ነገርኳችሁ። ፓርትቱ ላይ ስለሌለ ፓርትቱ እዚህ
ፓርቲቱ ላይ ያለችው እሱን ነው። ሰው ሳይ ድሮም ማቀው የሚመስለኝ ምናገራቸው ወይ ውስጤ ቀድሞ የሚያወራኝ ነገር ተፈጥሮ በህይወት ያየዋለሁ። የሆነ ሰው ስተዋወቅ ታይቅርብሽ ያለኝ ሰው ያ ሰው አጥፊ የሆነ ነው ማየው። በጣም ብዙ ጊዜ ግን ራሴን አላዳምጥም ነበር ድሮ። ይሄ ማለት እኮ ሁሉም ሰው እኮ አለ ውስጣችን ጋት ፊሊንግ ይባላል። ይሄ ምንድነው የሚባለው? ውስጤ ነገረኝ፣ ቆሌ ነገረኝ እንላለን። ውስጤ ማለት በቃ ውስጥሽ ነገረሽ ማለት እኮ ጠንቋይ ነሽ ማለት ወይ ፓወር አለሽ ወደፊቱን የማየት አይደለም። ይሄ ጋት ፊሊንግ ነው፣ ሁሉም ሰው አለው። ገባችሁ? ይሄ ስለተሰማት ነው እንግዲህ አሁን ስትቅም በልጅነቷ የሚሰማት የነበራት ነገር ስትቅም መጣ ማለት ነው። አንደርስታንድ። ምክንያቱም ሰው እንዴት ሊያውቅ ይችላል እላለሁ። በዛ ላይ የሚታዩኝ ነገሮች ሁሉም ሰው የሚያይ ነው የሚመስለኝና ከልጅነቴ አሁን ሃይማኖት ነው ብላችሁ እንዳትሉ፣ እኔ ከሙስሊም ቤተሰብ የተወለድኩኝ፣ ከዛ ደግሞ በፋሚሊ ግማሽ ፋሚሊ ኦርቶዶክስ አድርገውኝ ነበሩ። ከዛ ደግሞ በራሴ 8 ዓመት ጴንጤ ነበርኩ። እስቲ ይሄ ጸጋ ያለኝ ፈጣሪ ሰጠኝ ነገር ሲገለጥ ጴንጤ ነበርኩ። በነገራችን ላይ ጴንጤ ነበረች ተላለ እነ የእስራኤል ዳንሳ እነ እየጮፋ እናንተ ናችሁ እንዲህ ጉድ የሰራችሁት። ኦ ማይ ጋድ ከነሱ ጋር ሆነሽ ነው ታዲያ ጥንቁልና የተሰማሽ? ጴንጤ ነበርኩ። ለዛ ነው ከእግዚአብሔር ጋር ሙግ የጀመርኩት። እግዚአብሔር እዛ ሃይማኖት ውስጥ አለ ብዬ በሃይማኖት የሚሰራ መስሎኝ ማለት ነው። እና አላችኋለሁ። ከዛ መጨረሻ ላይ ምን ሆነ መሰላችሁ? ማውራት ከዛ ስለ ሃይማኖት ስላለው ነገር ሲያብራራልኝ የሰዎች ነገር ከዛ ሲያብራራልኝ የምትለው መንፈሱ ነው። ገባችኋ? ድንገት ነገሮቼ በቃ ባዶ እስኪሆኑ ጠበቀ። እግዚአብሔር ብቻውን መድመቅ ሲፈልግ ቤታችሁ ህይወታችሁ ላይ እከሌ የሚባል ሰው እንዲኖር አይፈልግም። በተለይ እንደኛ ራሱ ፈልጎ ጸጋ ያስቀመጠበትን ሰው እከሌ ያደረገልኝ የምትሉት ታሪክ እንዲኖራችሁ አይፈልግም። እኔ እኮ የሚገርመኝ ሁሉም ሰው እግዚአብሔርን ይጠራል። እኔ እኮ ይገርመኛል። ግን አንዳንድ ጊዜ ሁሉም እግዚአብሔርን ጠርቶ ታዲያ የቱ ጋር ነው እግዚአብሔር ያለው? አስባችሁታል? ኦ ማይ ጋድ። በራሴ ጉልበት አደረኩት የምትሉት ነገር እንዲኖር አይፈልግም። አካውንት ውስጥ ያለችው ሙጥጥ ብላ 400 ብር እስክትቀረኝ ድረስ ቀረው። እስከዛ ድረስ አሁን ታሪኩ የሚጀምረው እዚህ ጋር ነው። በደንብ ስማት። ዜሮ እስክትሆን እየቃመችበት እየጠጣችበት አቴን እቅማለሁ። እንደሌላው ጊዜ አስቤዛዬን ምን ቤቴን እያሟላሁ ነው የምኖረው። ልጄን መንግስት ትምህርት ቤት አስገብቼ ሰርቪስ ፍለጋ ካርታታታታት ሰርቪስ 1000 ነው። አሁን እንደዚህ ሲዝቅተኛ ልፈልግ አልኩና እንደዚህ ከዛ ድንገት አንድ ሴት ነው እንደዚህ ማውራት ጀመርኩኝና እኔ እኮ እንኳን ይሄንን የመሰለው እውቀት ስለ ሰው ባግራውንድ አውቃለሁ ብዬ ቲክቶክ ላይ ዘርቧት አረጌ ማውራት እንዴት አንዷ ከዛ አይ ቲንክ የመድኃኒዓለም ይሁን የገብርኤል ፕሮፋይል ነው ያላት አላቃቸውም። ገስት ደግሞ ማስገባት አልወድም ከሰው ጋር ማውራት ስለማልወድ አሁን አንቺ እንዲህ ነሽ አስገብኝ አለች። አስገብኝ ከዛ ታቂኛለሽ ታቂኛለሽ አረን ያላቀሽም በመድኃኒዓለም ታቂኛለሽ ወይስ ደግሞ የሆነ የነገረሽ ሰው አለ ስለኔ ባግራውንድ ብላ ጨዋታዋ ገባችኋ? ቲክቶክ ላይ አንዷን አግኝታት አንቺ እንዲነሽ ምናምን ብላ ስነግራት የእውነት ነው የጌታ ሰው እንደሚሉት ማለት ነው። እውነት ነው የጌታ ሰው ይሉ የለ እሷም እውነት ነው ምናምን አለቻት። ከዛ ከስር ለእኔም እኔንም አውሪኝ ምናምን ሰው እኮ እኔ ግን ህዝቤ ግን ምንድን ነው ግን እንደዚህ በቃ ስንዲ ላይክ በራሳችን ኮንፊደንስ ስለሌለን ወይስ በፈጣሪ የሚያክል አለማመናችን ወይ ድድብናችን? ሁሉም ሰው አሁን እሷ እንዳለችው እኔንም አውሪኝ እያለ ወረፋ መያዝ ጀመረ። ገባችኋ? ይሄ አገባባ እንዲህ ነው። ስሙልኝ። ከዛም ይገርማችሁ አንዷ በገንዘብ ይልኝ ብላ 2000 ብር በአካውንት የጥዩ አሁን ጨዋታው ተጀመረ። ገባችኋ? ወደ ገንዘብ ተቀየረ። ይኸው ፕሮፌሰር ጊዜ ወይ ደግሞ ምንድነው ተንቢልኝ ብላ 2000 ብር አካውንቷ ላይ እንኪ በሞቴ አስባችሁታ ስንት የቸገረው ሰው እያለ ለዚች ጠንቋይ 2000 አስገባችላት። ቀጥሽ 0 ብር ላይ ያለው ከዛ እግዚአብሔር ነው ይሄን ነገር ባያመጣው ብዬ ከዛ በነጋታውም ስገባ ተጨነኩኝ። ከየት አምጥቼው ነው የሰው ታሪክ? እኔ እኮ በፊት የማየው ነገር ውሸት ነበር የሚመስለኝ ብዬ ተጨነኩላችሁ። ፓርት 4ን እንደቀጥልላችሁ ፓርት 4 እያላችሁ ምንድን ነው የምታዘጊን? ፓርት 4 እሺ፣ ያው ቀጥይልንሽ። እንግዲህ ጠንቋይ የመሆኔ ስም ልግለጽላችሁ። አንዳንዶችን ነው ያልኳችሁ፣ የምታውቁ ታውቃላችሁ። እና መጨረሻ ላይ ምን ሆነ መሰላችሁ? ፓርት 4 ነው። ልጄን መንግስት ትምህርት ቤት አስመዘገብኩ። ከዛ ሰርቪስ ፍለጋ ስዞር እንዳልኳችሁ አልሆነም። ከዛ ልክ ላይቭ ላይ እንደዚህ ከልጅነት ጀምሮ ያለው የሰው ነገር ግን ሁሉም ሰው እንደኔ አይነት ጸጋ ያለው ጸጋ አይመስለኝም። በቃ አይምሮዬ ነው የሚመስለኝ። የሰውን ባክግራውንድ ወይ የሆነ ነገር ይስላብኛል ምናምንና
ከልጅነት ጀምሬ ጸጣስ ብዬው ነው ያለሁት ያንን አይምሮዬን ማለት ነው። ከዛ መንገድ ላይ ሲሄድ ስለ ሰው ባግራውንድ የሚያወራኝ የሆነ ነገር የሚታየኝ ሁሉም ሰው እንደኔ ነበር የሚመስለኝ። ከዛ ላይቭ ላይ ምናምን ስመረቅን እንዳልኳችሁ አንዳንድ ምክር ማታ ላይ መስጠት ጀምራለሁ። ትላልቆች ሰዎች እንደውም ጸጥ ብለው ያዳምጡኛል። ቀን እሳደብ ነበር። መጨረሻ ላይ አንዷን ልክ እንዳልኳችሁ ገስት እንትን ሲል ብለው እንደ ታውቂኛለሽ አለች ታሪኳን ስነግራት። ሰራና ያላቀሽም እንደ ወይኔ ምናምን። ከዛ ሌላውም በነጋታውም ልክ እንደዛው እንዳልኳችሁ ደግሞ ከየት ነው የማመጣው? ኧረ እግዚአብሔር ሆይ ገንዘብ እየከፈሉ መግባት ጀመሩ። አሰባችሁታል? ህዝቤ ኋላ ቀር ነን እኮ አይገርምም? ግን ኋላ ቀር ነን። ከዛው በቃ አሰባችሁታል? ገበያ ደራ እንደዚህ ህዝቤ እየከፈለ ንገር ይለኛ ማለት ጀመረ። ቀጥ ብቻ ማየት ጀመርኩ። የሚታየኝ ነገር ሪል እየሆነ ገዳምም ላይ ሄደው የተነገራቸውን ነገር እየነገርኳቸው ሄደውም እየተፈወሱ ጸበል ሆነ የሆነ ቦታም ከሆነ ምክርም ለሚያስፈልገው ምክር ከየት እንደማመጣው እውቀቱን ከየት እንደማመጣው ለራሴ በዚህ ውጪ በዚህ ግቢ የሚባል ምንም ንፍጭል ያልኩ ሴትዮ እውቀት በእውቀት ሆንኩላችሁ። የሚያወራኝ አካል አለ እናገራለሁ። እነዚያ ሰዎች ቴንኪው እያሉ በውስጥ የሚያወራኝ አካል አለ እናገራለሁ አለች። የሚያወራሽ አካል ግን ማን ነው? እኛ እኮ የሚያወራሽ አካል የለም አላለሽም። የሚያወራሽ አካል ግን እግዚአብሔር ነው ወይስ ከሸይጣኑ ነው? ጠይቂ እስኪ ለራስሽ እስኪ የምታይ ከሆነ እስኪ ጠይቂ። ከሸይጣኑ ነው ወይስ ከእግዚአብሔር ነው የሚያወራሽ? አንዳንድ ነገር ሲነይቱ ሲሰጡኝ ምናምን የሆነ ነገር በቃ ላይፌስ ትክክል አለ። ከመንግስት ትምህርት ቤት አውጥቼ ልጄን እግል ትምህርት ቤት አጠገቤ ቤትም ፏፏ ፈጣሪም ነገሬን ስርት። ከዛ ቆይ ይሄ ነገር ግን ፈጣሪ ምንድነው ስል አየሽው የዛኔ ጥፍር ቤት ጸጉር ቤት እንዲህ እያልሽ መክሊትሽን አተሽው በዛ ስትዞሪ ነው ይሄን ጸጋ እኔ ነኝ የሰጠሁሽ አለኝ እግዚአብሔር። ጥያቄ ግን እንዴት ነው ያለሽ እግዚአብሔር? እስኪ ንገሪ። እንዴት አይተሽው? እንዴት ነው የነገረሽ? እኔ እኮ ድፍር ስግጥ ብለው እግዚአብሔሩን እንደዚህ ያለኝ የሚሉት ነገር ነው ግራ የሚገባኝ እኮ። እግዚአብሔሩ እንዴት ነው የነገረሽ? ንገሪን እስኪ። በአካል አይተሽው ነው? በደብዳቤ ነው? በስልክ ነው? በልምሽ መጥቶ ነው? በምንድን ነው? እግዚአብሔር እንደዚህ ብሎ ነገረኝ ይላሉ በድፍረት ገገሞች። ከዛስ ሃይማኖተኛ ነኝ ደግሞ በዛ ላይ ጴንጤ ነኝ። ማታ ይመክረኛል አልኳችሁ። ይመክረኛል በልጄ እያስመሰለ እንዴት አሁን አንቺ ልጅሽ እንዲሆነሽ አሳድገሽው ነገ አንድ ሴት መታ አለኝ። አሁን ይሄ ሃይማኖተኞች እንዳትንጫጩብኝ፣ በተለይ ነገሌ ቄጤማ መጣሉ እርጥብ ጠል መንፈስ እንዳትንጫጩብኝ። አሁን እርጥብ ጠል መንፈስ ደግሞ ሁሉም እንዲህ ጠንቋዮች ካዩዋቸው ውስጥ ማለት ነው ሁሉም አንድ ኮመናቸው ምንድነው? እርጥብ ጠል፣ ቄጤማ ጠል፣ ዕጣን ጠል ምናምን የሚሉት ነገር አለ። ገባችሁ? እነሱን ከጠላ ሸይጣን አለብህ ማለት ነው በእነሱ። ገባሽ? ዕጣን፣ ቡና፣ ቄጤማ ምናምን በቃ ጭፈራ ምናምን ከጠላ ላይክ በቃ ሸይጣን አለብህ በእንደነሱ አካባቢ ማለት ነው። ከዛ 90 ላይ እየገባችሁ ማለት ነው ከሌ አይደለም እርጥብ ጉዝጓዥ የምጠሉ እና እናቱን ድንግል ማርያምን እንዴት እንትን እንዳልኩ እንደራኩ በቃ ከጴንጤ ሃይማኖተኛ ነኝ። ከዛ ውጪ እግዚአብሔር አይገኝም ብዬ የማስብ ልጅ ነኝና ተወራርጄም በዛ እምነት ነው ገባችሁ ቁጭ አልኩት እግዚአብሔር አለህ ብዬ ማለት ነው። ከዛ አሁን ልጅሽ እንዲሆነሽ አሳድገሽ እንዲሁ መስዋዕትነት ከፍለሽ ነገ አንተን እንወዳለን እናትህን እንወዳትን ቢሉሽ አለኝ። ከዛ ኧረ እሺ የሚል ይመስልሻል? ኧረ የሚል አይመስለኝም። እናስተታደ እንደ ድንግል ማርያም ማማለዷን ምኗን ተይው ክብር አይገባትም? ከዛ ስለ ጻድቃን ስለ ሰማዕታት የምትሰሩት ኃጢአት አለኝ ምድር ላይ የምትሰራው ኃጢአት አሁን እንደው እንደ ክፋታችሁ ከሆነ በአንድ ቀን እፍ ብል አላጠፋችሁ? ታዲያ መሐሪ ስለሆንኩ ነው እንጂ መላእክትን እምልክላችሁ ከአደጋ ማለት እንደውም የሚካኤል ቀን ከዛ በጣም ሲያረጋግጥልኝ ይሄን ውስጥ ያለ የእንትን መንፈስ የሉተር መንፈስ ሲያወጣልኝ የሚካኤል ቀን ነው። መኪና ሊገጨኝ እንዲህ እግዚአብሔርን ሺቴን ነክቶታል። ሲጥጥ ብሎ ነው የቆመው። ግን ልክ በወሩ አስታውሽ እንትን ስል ማለት ነው ቀን ላይ ነው 6 ሰዓት ላይ ምናምን ከጸጉር ቤት ወጥቼ አስፋልት ልሻገር ስል ደርቦ በሶስተኛ ዓመት ሲጥጥ ብሎ ሺቴን ነክቶታል። ደንግጦ እኔ ምንም አልደነገጥኩ። ሰው ሁሉ ተረፍሽ ነው እያለ እንትን አለኝና እሱን ቀን ልክ ሳስታውሰው የሆነ ነገር ግንድ ጋር ሲጋጭ እንዲህ ይመለሳል አይደለ? ልክ እንደዛ ነው የተመለሰው። በመቼ? በሚካኤል ቀን። አቤት ሳክስ ከሰማናቸው እኮ ብዙ ነው የሚያወሩት እኮ። መኪናው መጥቶ እንደዚህ ብሎ ተጋጭቶ ተመለሰ። ይህ በጭንቅላቷ ውስጥ ያለው ነው። ገባቿ? ጭንቅላቷ ውስጥ ያለው እንትን ነው በቃ ገባቿ? ስፔሻል ለመሆን ካላት ፍላጎት የተነሳ እኮ ነው።
እግዚአብሔር መጥቶ እንዳዳናት ማሰብ ትፈልጋለች። ገባችኋ? ኦ ማይ ጋድ እንደ ዛፍ ላይ ገጭቶ እንደመመለስ ነው አለች። ከዛ ስለ መላእክት ደግሞ ጀመረኝ። መላእክትን ታዲያ እንዴት አየሽ? እንደዚህ ያተረፉሽ እንደዚህ ነው። እሺ አልኩኝ። ከዛ ስለ አውሊያ ሲያወራኝ ስለ እማላቀውን መጥቼ እንኳን እዚህ ላይቭ ላይ ያሉ ሰዎች የሚከታተሉኝ ምስክር ናቸው። መንደር ላይ ሰፈር ላይ ይሄ ማህበራዊ ህይወት እማቅ ልጅ አይደለሁም። እንደነገርኳችሁ ቤተሰብ የለኝም። እድር፣ ቅሬ፣ አውሊያ፣ አምልኮ፣ ግብርት የሚባሉ ነገሮች ጭራሽ አውሊያ ራሱ ሴጣን ነው የሚባለውን ጴንጤ ቸርች ነው የማውቀው እውነት ለመናገር እንደዛ አይነት ስም እንደተሰጠው። ከዛ ብቻ ምን አለፋችሁ በውስጥ ማየት ጀመርኩ። በውስጥ በክፍያ ጋላይም እንደዚህ። ከዛ ዱዓ የሚባለውም ነገር ተጀመረ። ለከሌ ዱዓ አድርጊ እንደዚህ ይሆናል። እሺ ልክ አሰባችኋል? በዛ ቀስ እያለች ነው የገባችሁ። ቀስ እኔ እኮ የሚገርመኝ የእሷ አስታውራ ህዝቤ በቲክቶክ ላይ ገብቶ በቃ ዱዓ እኔ ቅድም እንደነገርኳችሁ ስንጀምር ቲክቶክ ላይ ማለት ነው አንድ ያልኳችሁ የዚችን ልጅ ቪዲዮ ላይ ገባሁኝ። ከዛ በኋላ አልጎሪዝሙ በቃ እንደዚህ አይነት ነገር መወድ መስሎት ነው መሰለኝ ነፍን ያመጣልኝ። ነፍን እስኪገርመኝ ድረስ አሁን ይህን ቪዲዮ ራሱ የሰራሁት ለዛ ነው። እስኪገርመኝ ድረስ ማለት ነው። ህዝቤ ምን ሆነዋል እስኪ? በተለይ ወጣቱ ገና አስባችኋል? 20 30 ምናምን ያለ ህዝብ ማለት ነው። ይገርማል። ብቻ እኔ ገርሞኛል። ብቻ ሱበልኝ ቀጥ እያለች ትቀጥላለች፣ ገና ትገባበታለች። ገባችኋ? ከዝም ብሎ ወደ መናገር ወደ ዱዓ ገባች። ገባችኋ? ዱዓ አድርጌ ስቀመጥ ነገራቸው እየሰራ እኔ ያችንም አትረባውን በእኔ በኩል ጌታ ሆይ አልኩ። ከዛ ራሴ ብድግ ብዬ ወደ 3 ወር ያክል በቃ ጠመቃለሁ ብዬ ዛሬ ነገ ስል ተጠመቅኩኝ። ልጄም አልተነሳም ነበር ክርስትና፣ ልጄን አስነሳሁኝ። ነገሮች በዛው ቀጠሉ። እስቲል አሁን ድረስ አለሁ ማለት ነው። እና ፓርት 5 ደግሞ እንዲቀጥል በቃ ፓርት 5 የለም። እቺ ደግሞ እንደ ጥንቁልና ሙሉ ህይወታችንን ልበላው ነው እንዴ? ፓርት 5 በቃ ጠንቋይሽ አለቀ። ነገርሽን እኮ ባን ሀድሯን እንዴት ዘና ብላ ሀድሯን እንደምታረግ ሹፉልኝ። እንዲህ ነው ዱዓ የምታረግላቸው። እንዲህ ቡናዋን ታጫሳለች። እንደነገርኳችሁ ቅድም አሁን የአሁኑ ቪዲዮ ላይ ኦርቶዶክስ ነኝ ተነሳው ምናምን እያለች ነበር አይደለ? ማርያም ምናምን ስትል ነበር። አሁን ደግሞ ሹፉልኝ በመንዙማ ነው እንዲደቅ ምትል። ሹፉልኝ እንዲህ ነው በቃ ፋብላ ጀለቢያን ለብሳ ምናምን ቡናዋን እያፈላች ነው ዱዓ የምታደርግላቸው ለቲክቶከሮች ምናምን ማለት ነው። ሙሉ ቲክቶኳ በጣም ባጣው እንዲህ ነው በቃ ደቅ ብላ ቡናዋን እያጫጫነች ምናምን ማለት ነው። ያው እንዲህ ነው አድራ የምታደርገው። ሌላው ግራ የሚገባኝ ነገር ላሳያችሁ። ኦርቶዶክስ ነኝ ሰምታችኋታል፣ ሰምታችኋታል። ኦርቶዶክስ ማርያም ምናምን ሄጄ ተነሳው ምንድን ነው ክርስትና ተነሳው ምናምን ስትል ነበር። አይታችኋል? ግራ እኮ ነው። እኔ እኮ የሰይጣን ነገር እኮ ግራ ነው የሚያጋባኝ። ሹፉልኝ እዚህ ጋር ምን እንደምታደርግ ይኸውልኝ። እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ወዳችኋለሁ ብላ ነው መስቀሏን ዱቅ አርጋ እንትምትለው መስዋ የምትጨፍረው ምን እንደሚላያችሁታ ነብዩ መሐመድ እንደኔ የሚወዳችኋለሁ ትላለች። አስቡት እንግዲህ የቆሸሸው ጸዳ በሳቸው ሲታደ የነቢይ ሙሀባ ስንቱን ጉድ አሰማ አርስን ጥሎ መጣ ፍቅር ይዞ ስልማ ቢጃድን ወዶ ንግስናውን አጣ ነቢይ ጋራ ሊጓዝ እርቃኑን ይወጣ። አስባችሁታል? እንዲህ ነው ግራ ይገባን። እንግዲህ እንዲህ ነው ግራ ይገባን ትላለህ። እሺ አሁን ደግሞ ሌላ ስለዚህ ስለ ጥንቁልና ካወራን አይቀር ይሄ መተት ሲር ምናምን የሚባል ነገር አለ አይደለ? ስለሱ ደግሞ ይንገረን እስኪ ይልኝ። ይሄ ልጅ ደግሞ ዛሬ የምሰራላችሁ ይሄ ልጅ ደግሞ ማለት ነው እንትን ነው ላይክ ድሮ ጠንቋይ የነበረ ወጥቶ ነው አሁን የሚነግረን። ገባችኋ? ስለነሱ ግራ ገባኝ እኮ እኔ ራሴ። እሷ ከክርስትና ወደ ጴንጤ ወደ ጥንቁልና ሄደች። ይሄ ደግሞ ከዛ ከጥንቁልና ወጥቶ ወደ ክርስትና ነው። ሹፉልኝ ምን እንደሚል የእሷን የእነሱን የጠንቋዮችን
ጉር ነው የሚነግረን። አንዳንድ ሰዎች ድግምት ተደርጎብኛል አልተደገመብኝም ወይስ ምሳ በዛር ተደርጎብኛል ምልክቱን ነው የሚነግረን። ድግምት ከተደረገባችሁና ካልተደረገባችሁ ብሎ አስባችሁታል? አስማት ተደርጎብኛል እንዴት ነው የኔ ነገር ብሎ የሚያስብ ሰው ካለ ከዚህ ላይ ማዳመጥ ይችላል ይሄን መልእክት። አንዳንድ ሰዎች እየተንቀሳቀሱ እስኪ እኔ አሁን በዚሁ ራሴ ልገምት እስኪ ተደርጎብኛል ሰው እኔ ሲጀመር ሸይጣን ስራ ፈቶ ነው እኔ ላይ ድግምት ያደረገው። ስራ ቢፈታ ራሱ እኔ ላይ ድግምት ያደረገ። እሺ ግን እስኪ ቼክ አድርጉ ራሳችሁን ትላለህ። ኦኬ ለቀልድ ነው ደግሞ የእውነት እንዳይመስላችሁ ምን ለሚያዝ ነው። ሰውነታቸው ላይ የሚወራቸው ነገር ወይም ደግሞ ከሰውነታቸው ላይ የሚንቀሳቀስ ነገር ካለ ይሄ የምሳ በዛር ወይም ደግሞ ተስቦ ዛር ወይም የድግምት መንፈስ አለባቸው ማለት ነው። አንዳንድ ሰዎች ደግሞ ለሌሊት በህልማቸው መጥቶ የሚያንቃቸው የሚያስደነግጣቸው መንፈስ ካለ እሱ አስማት ወይም ደግሞ የተላከ ጅን የሚባል ያውሊያ ዛር አለ። አስባችሁታል? ተሳስተው የሆነ መጥፎ ህልም አየ ማለት እንግዲህ አስባል ዘር ድግም ተሰርቶብኝ ነው ብለህ ኮሽ ብለህ እነሱ ጋር እንድትሄድ ነው። ገባ? ህልም አዲስ ነገር አይደለም። ቀሸት አዲስ ነገር ሁሉም ሰው ቀሸት ያህል ምን ይሄ ነው እኮ እንዴት ኋላ ቀር እንደሆነ ብቻ ነው ግራ የሚገባኝ ማለት ነው። ተቀምጠው እያለ አንዳንዴ ድንገት ከአይምሯቸው ላይ እንደ ስካር አይምሯቸውን ቅይስ የሚያደርጋቸው ሰዎች ካሉ እነሱ ጥንቃቄ ያስፈልጋቸዋል። ይህም የዛር መንፈስ አለባቸው ወይም ደግሞ የተደገመ የተላከ ምሳ በዛር የሚባል አለባቸው ማለት ነው። አንዳንድ ሰዎች ደግሞ እየተጓዙ እያለ በመንገድ እየተጓዙ ከኋላ የሆነ ድምፅ ከሰሙ አብሯቸው የሚከተል አሁንም ምሳ በዛር ወይም ደግሞ ጅን ተልኮባቸዋል ማለት ነው። አንዳንድ ሰዎች ደግሞ ድንገት እየተጓዙ የማይፈልጉት ድምፅ የሚሰሙ ከሆኑ አሁንም ይሄ ምሳ በዛር የሚባል ጅን አለባቸው ማለት ነው፣ ወይም ደግሞ አስማት። አንዳንድ ጊዜ የማይታወቅ ድምፅ ይሰማሉ አንዳንድ ሰዎች። ይሄ የሚሰሙት ድምፅ የግላቸው ነው፣ ለሌላ ሰው አይሰማም። ለነሱ ብቻ የሚሰማ ድምፅ ካለ ይህም ራሱን የቻለ በእነሱ የተደረገ ምሳ በዝ ጅን አለ ማለት ነው። ጭንቅላት ውስጥ የሚሰማ ለሌላ ሰው ማይሰማ ነገር ካለ ድግምት ምናምን አይደለም። ስኪስቶፌርኒያ ነው የሚባለው። እኔ እሱን ቃል መጥራት በጣም ነው የሚከብደኝ። ስኪስቶፌርኒያ በጣም እና የጭንቅላት የአእምሮ በሽታ ነው። ምንም ሰው ማይሰማው አንተ ውስጥ ብቻ የሚያወርን ድምፅ ቢሰማ እኮ ስኪስቶፌርኒያ ነው የሚባለው መሰለኝ። ቃሉ በጣም መጥራት ስለሚከብደኝ ነው። እሱ ነው የምን ድግምት የምን ዛር ነው። ህዝቤ እኮ ከባድ ነው። ወይም ደግሞ አውሊያ የሚባለው ነገር ተልኮባቸዋል ማለት ነው። አንዳንድ ሰዎች ደግሞ ድንገት ከተኙበት መጥቶ የሚያንቃቸው ነገር ካለ ይሄ ምልክቱ ነው፣ የድግምትና የዛር መንፈስ እንዳለባቸው የሚያመለክት ነው። ትንሽ ህመም ካለብህ አስባል እንደዚህ አይነት ነገር የምታምን ከሆነ ትንሽ ህመም ካለብህ ድግምት ነው ምናምን ብለህ ስቃይ ለነዚህ ብር ከምትከፍል ማለት ነው ዶክተር ጋር ሄዳ አትታየም እንዴ? አስተግብርላ ተላል። እሺ ኢኖስ ሌላው ማይገባኝ አንድ ነገር ልንገራችሁ ማለት የእውነት እኔሽ ሄደው ጠንቋይ ቤት ብር ስጠኝ የሚሉ ያው መጥፎ ናቸው። ያው ከፈጣሪ ጋር ይነጋገራሉ፣ እሱ ችግር የለም። ገባችሁ? ከፈጣሪ ጋር ያወራሉ። ሄደው ብር ስጠኝ ወይ እንደዚህ አድርግልኝ ብቻ እንደዚህ ታምም ያለው አድኔ ምናምን የሚሉ ከሆነ ያው ጠንቁልና ነው፣ ግን ከፈጣሪ ጋር ይነጋገራሉ፣ ችግር የለውም። እኔ ማይገባኝ ሰውን ለመጉዳት ሰውን እንትና እንደዚህ አድርግልኝ እንትና እንደዚህ አድርግልኝ ብለው እንደዚህ አይነት ቦታ ሄደው የሚያሰሩ ሰዎች ናቸው። አሁን ይኸውልኝ ለምሳሌ ይህን ሰውዬ ይኸውልኝ አሰላሙ አለይኩም። አሁን የእንትን ነው የሙስሊም ይሄ ስም አላችሁ፣ ስማቸው አልጠፋብኝም፣ ስሙ ጠፋብኝ፣ ብቻ የሆነ ስም አላቸው፣ ብቻ የእንትን ናቸው የሙስሊም እንደ ቄስ ናቸው። ስሙ ጠፋብኝ፣ አይገርም? የሆነ ስም ነበራቸው፣ ጠፋብኝ። አይገርም? ሸይጣን ያስጠፋብኝ ጥላል፣ በሸይጣን ታሳባለህ እና እሱ ሰዎች ቤት የተገኘ ነው እንዲህ መተት አሰርተውባቸው ማለት ነው። ይሁት እንዴት እንደሚያስፈራ በአላህ Subhanahu Wa Ta'ala ፈቃድ እንግዲህ ይሄን ቤት ያገኘነው ሲህር ነው። አስባችሁታል? ሰው ቤት ነው ያገኙት። እነዚህ ሁለት አይነት ሲህሮች ናቸው ያገኘናቸው። የምታዩት የታየው ዱቄት ነገር ነው፣ አንዱ ወረቀት ነው። ይሄኛው ውስጥ ምን እንደሆነ አላውቅም። ይሄ ግን ሲህረል መክቱብ ይመስለኛል። እስኪ አብረን እንፍታ። በወረቀት ጠቅልለው የሆነ ጽሑፍ ምናምን መሰለኛ አልሐቅ ወጣቸው። የምታዩት ይሄው ሲህር ታዩታላችሁ። ይሄ በጣም ከቤታቸው ብዙ ቆይቷል። እንደመበስበስ ያለ ነው። በፔስታል አሽገውት ነው እንጂ ላ ኢላሃ ኢላላህ ማ ጂእቱም ቢሂ ሲህሩ ኢነላህ ሰዩብቲሉሁ ኢነላህ ላ ዩስሊሑ ዐመለ አልሙፍሲዲን
ويحق الله الحق بكلماته ولو كره المؤمنون سير الكواكب ጽሁፍ ምናምን አለው ያያችሁታ ችክችክ የተደረገ የሆነ ጽሁፍ አሉት ይታያችኋል ምንም በቃ የሆነ እንትን የሌለው ኮኮብ አለው ሌላው ዝም ብሎ ችክችክ የተደረገ ነገር ነው ገባችኋ ምንድነው ግን ታላሽ አይላህ ኢላላህ ይኸውላችሁ እዚህ ጋር ሑሩፎች ናቸው እዚህ ጋር ደግሞ በቀይ እስክሪብቶ ነው ታይታላችሁ ሲህር المكتوب እንለው ነው እስኪ የኛውን ደግሞ አብረን እንየው ይሄ ደግሞ ዱቄት ነገር ይሄ ደግሞ የዛሬው ለየት የሚያደርገው አጥንት ነው ታይታላችሁ አጥንት ነው لا اله الا الله ይሄ አጥንት ነው ኦ ማይ ጋድ ወደሚያስፈራ ጉዳይ ገባን ተላለ አጥንት ነው ሰው ግን ኩኒ የሰው ክፋት እንዳልኳችሁ የሰው ክፋት ከባድ ነው ግን የምር ማለት ነው እሺ ለራስ ጥቅም መሄድ ያው መጥፎ ቢሆንም ከእግዚአብሔር ጋር የምትነጋገረው ነገር ነው ገባ ግን ሰውን እንደዚህ አርግልኝ ብሎ ሰው ላይ ይከብዳል ብቻ ግን አጥንት ነው ታውቃላችሁ ይሰራ ሲር ለሁለተኛ ጊዜ መሰለኝ ያጋጠመኝ ይሄ ከባድ ነው በአጥንት የሚሰራ ማለት ነው ምንለው ይሄ ነው እንግዲህ በዚህ ነው የመገጣጠሚያ አጥንት የፈለከ ግሬ ታመመ መገጣጠሚያ አመመኝ ሰው ብዙ ሰው የሚልበት ይሄ ነው በዚህ ሲሮች ናቸው ሲሄድ እንግዲህ ለሌሎቹ ኦኬ ይሄ ደግሞ ሰውነቱ እንዲያመው ነው ማለት ነው የተሰራበት ሰውዬ ኧረ ጉድ እኮ ነው ትላል ኦ ማይ ጋድ ሰው ጉልበት አሳምም ወገብ አሳምም ብሎ ጠንቋይ ሄዳል ሸይጣን ጋር ሄዳል ታውዝ በርጆ ሰላም አለ ስልጤ እና ላይክ ያደረጋችሁ አይ ሌላም ላሳያችሁ እዚሁ ይሄ ሰው የሰራው አለ ሌላ ማለት ነው እንደዚህ ይሁልኝ ይሄ ደግሞ ጻጉር ምናምን ነው ገባችሁ አሹፉ ይሄን ቀጥታ እንደነኩት ወይም ደግሞ የሆነ ነገር እንዳደረጉ ይሄ አይነት ችግር ይመጣባቸዋል ምንድነው በትንትን ያለ ነገር ይሄ የልጅ ነው ልጅ ላይ ነው የተሰራው ልጅ ላይ አስባችሁታል ህፃን ልጅ ላይ ነው የሰሩት ኦ ማይ ጋድ ብዛቱ ደግሞ እዚህ ላይ እስኪ አብረን አሁን እንፍታቸው ያፈታ ደግሞ ትልቅ ሲህር አለ በለው ይሄም እንደዛው ነው እዚህ ጋር ማናገር ስለማልፈልግ ነው የልጅቱ ስም አለ እዚህ ጋር የተጻፈ ስም አለ አያችሁ የተሰራበት ሰው ስም ከነ ስሙ ነው ለካ የሚላክላቸው ጀዛላም አይው እዚህ ጋር ችክችክ ያለ ነገር እኮ ነው ምንድን ነው የሚጽፉት ሲህር ነው ከምትሉት ማለት ነው ስለዚህ እንደዚህ ያረጉ ሰውን ያሳብዱታል አንዱ ይሄ ነው ቀጣይ ተመልከቱ ይሄ ደግሞ ምንድነው ነው ሲፈታ ውስጡ በነጃሳት የተሰራ ነው ይሄው መታየት ምንድነው እንግዲህ ለእናንተ የሚጠቅማችሁ ነጭ ሳር ነው ያለው ይሄን ሰውየው ከተነካው ጭንቅላት ችግር የአእምሮ ችግር እንዳይመጣበታል ማለት ነው እንዲያብድ ነው ማለት ነው እኛውን እንፍታው ኦ ማይ ጋድ በቃ እነዚህ ምንድነው በነጃሳ ነገር ሲሰሩ ከሥራ ቦታ ያፈናቅለዋል ነጃሳ ነገር ነው ባል ሚስት ወጋ ስተኛ ላበት ሰውነቷ ግጥም ባህሪዋ ይቀያየራል ምን እንደምላችሁ አላውቅም ይሄ ሁሉ የመታየት ሲህር ይሄ ሁሉ የመታየት ሰውን ለማሳበድ ሰውን ለማክሰር ለብዙ ነገሮች ተብለው የተሰሩ ሲህሮች ናቸው ኦ ማይ ጋድ ያስፈራል እናንተ የሰው ክፋቱ ግን ትላላችሁ የሰው ክፋቱ ከባድ ነው እኔ አልኳችሁ እንዴት ሰው እንትናን አሳብድልኝ ምናምን ብሎ ማለት ነው ኦ ማይ ጋድ ኤኒዌይስ ለዛሬ ማለት ነው በዚሁ እንለያይ የሆነ ግን የሚገርም ዳንስ ነበረ ግን ጠፋብኝ ነገር ዳንስ ምናምን ሲጨፍሩ ምናምን የሚያሳይ ማለት ነው ዳንሳቸው ኤኒዌይስ ለዛሬ በዚህ በቃናል ምክሬ ግን ምን እንደሆነ ታውቃላችሁ ባካችሁ ይቅርባችሁ እንደዛ አይነት ነገር ወጣቶች በተለይ ወጣቶች የተማራችሁ አይደላችሁ እንዴ የነቃችሁ አይደላችሁ እንዴ የሞተ ነገር ላይ መግባት ምናምን ምንድነው ያፕ
ዛሬ እንኳን ፈታ አላችሁ ማለት ይከብዳል። ያው ትንሽ እንደፈራችሁ ተስፋ አለኝ። የመጨረሻው ቪዲዮ በተለይ በጣም ያስፈራል። ኔክስት ቪዲዮ እስካገኛችሁ ድረስ ግን አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ባይ